አነጋጋሪና በማርሽ ባንድ የደመቀው አቀባበል በሐዋሳ ለክራይስት አርሚ ኢንተርናሽናል ቤተክርስቲያን መሪ ለሆነው ለነብይ እዩ ጩፋ የተደረገለት አቀባበል እጅግ በጣም የሚገርምና ብዙዎችን ያነጋገረ ሆኖ አምሽቷል። በትላንትናው ዕለት መጋቢት 12 ሐዋሳ ሲደርስ ነብይ እዩ ጩፋ ከነ ሙሉ የቤተክርስቲያኑ አገልጋዮች ጋር ሲደርስ በሐዋሳ እጅግ በጣም ውብና ደማቅ የተባለ አቀባበል ተደርጎለታል። በአይነቱ ለየት ያለ አቀባበል መሆኑን ልመልከት ችያለሁ። በማርሽ ባንድ የደመቀ የመንግስት ባለስልጣናት በተገኙበት የተደረገለት ደማቅ አቀባበል። በዛ አቀባበል ነብይ እዩ ጩፋ አንዳንድ ሐሳቦችን አንስቷል። ነብይ እዩ ጩፋ ወላይታ ተወለደ፣ በሲዳማ ክልል አደገ፣ ሐዋሳ በቀጭን መንገድ ገባ፣ በትልቅ መንገድ ወጣ ሲል ተናግሯል ወይም ደግሞ ተደምጧል። ነብይ እዩ ጩፋ የመጀመሪያውን ቤተክርስቲያን ወይም ደግሞ ክራይስት አርሚ ኢንተርናሽናል አቀፍ ቤተክርስቲያን ሲተክል ሐዋሳ ላይ የመጀመሪያውን እናት ቤተክርስቲያን መትከሉ የሚታወስ ነገር ነው። ሆኖም ሳለ ነብይ እዩ ጩፋ በአንዳንድ ጉዳዮች በነገሮች አለመመቻቸት የሐዋሳን አጥቢያ ዘግቶ አሁን ላይ በአዲስ አበባና በሻሸመኔ እንዲሁም በወላይታ ሶዶ እያገለገለ ይገኛል። ነብይ እዩ ጩፋ ከትላንትናው ቀን ወይም ደግሞ ከመጋቢት 12 ጀምሮ እስከ መጋቢት 14 እስከ እሁድ ድረስ የሚቆይ መንፈሳዊ ኮንፈረንስ በሐዋሳ አዘጋጅቷል። አድራሻው የሚካሄድበት በመስቀል አደባባይ በሐዋሳ መስቀል አደባባይ ማለት ነው የሚደረግ ይሆናል። በቦታው እጅግ በጣም የምንወዳቸው የምናከብራቸው ዘማሪዎች ይገኛሉ። ነብይ እዩ ጩፋም የእግዚአብሔርን ቃል በኃይልና በስልጣን እንደሚሰብክ ይጠበቃል። በሐዋሳና አካባቢ ያላችሁ ሻሸመኔ፣ ሶዶ እንዲሁም ሌሎች አካባቢ ያላችሁ ሰዎች በቦታው መገኘት የምትችሉ ሰዎች ብትገኙና የእግዚአብሔርን ቃል ብታዳምጡ ስል እኔ ወንድማችሁ መከራችኋለሁ። ታላቅ የአምልኮ ድግስ በጊዮን ሆቴል። ፓስተር ተከስተ ጌትነት ምክንያቴ ብዙ ነው እጅግ ብዙ ሲል ጠርቶናል። ምክንያቴ ብዙ ነው እጅግ ብዙ አጥንቶቼ መርቶ አምላኬ ተገዙ። ነፍሴ ሆይ አክብሪው ከሞት ያዳነሽን ዝም አትበይ ተነሽ አመስግኝ ጌታሽን። ምክንያቴ ብዙ ነው እግዚአብሔርን የማመልክበት ብሎ ፓስተር ተከስተ ጌትነት ወይም ደግሞ ዘማሪ ፓስተር ተከስተ ጌትነት በጊዮን ሆቴል ድግስ ደግሶ ጠርቶናል። እነሆ ሁላችንም እንገኝ ዘንድ ሰዓቱ ደረሰ። ነገ ማለትም መጋቢት 14 ከቀኑ 8 ሰዓት ጀምሮ በጊዮን ሆቴል መግቢያ በነፃ የሆነ ድግስ ተዘጋጅቷል። ምክንያቴ ብዙ ነው። ለአክባሪ ድግስ ጠሪ ፓስተር ተከስተ ጌትነት ከብዙ በጥቂቱ እንዲህ ልበላችሁ። እግዚአብሔር ሰውን ለዓላማው ከፈለገ ከምንም አንስቶ እንደሚጠቀምበት ፓስተር ተከስተ ጌትነት ሕያው ማሳያ ነው። የትላንቱ ቆሎ ተማሪ የዛሬው ፓስተር ተከስተ ጌትነት ላለፉት 25 ዓመታት በዘለቀው አገልግሎቱ ተሰምቶ የማይጠገቡ ተደምጦ ደግሞ የማይሰለች የዝማሬ አልበሞችን አውጥቶ ለሚሊዮኖች መባረክ ምክንያት ሲያደርግ ለተመለከተ እግዚአብሔር ይችላል እንጂ ሌላ ምን ይላል? መጋቢ ተከስተ ጌትነት የዝማሬዎች የዜማ ምጥቀት፣ የግጥም ጥልቀት የብዙሃኑን ልብ ለወንጌል ወለል አድርገው ያስከፈቱ ሚሊዮኖች ለጌታ ፍቅር ያንበረከኩ ኃያል የወንጌል መሳሪያዎች ሆነው ለዓመታት እንደተደመጡ ዘልቀዋል። ተከስተ በ80ዎቹ መጨረሻ በኢትዮጵያ አማኑኤል ህብረት ቤተክርስቲያን አሃዱ ተብሎ የተጀመሩ ዝማሬዎች ጉዞ በብዙ ድልና በብዙ መውደቅ መነሳት ዛሬ እዚህ ደርሶ ምክንያቴ ብዙ ነው ብለን አብረን ጌታን ልናመልክ እነሆ ቀኑ ተቆርጧል። ቀኑ ደግሞ መጋቢት 14፣ ቦታው ጊዮን ሆቴል፣ ሰዓቱ ከቀኑ 8 ሰዓት። በቦታው እንዲሁ እናመልካለን። ምክንያቴ ብዙ ነው እጅግ ብዙ ምክንያቴ ብዙ ነው እጅግ ብዙ አጥንቶቼ መርቶ አምላኬ ተገዙ። ነፍሴ ሆይ አክብሪው ከሞት ያዳነሽን ዝም አትበይ ተነሽ አመስግኝ ጌታሽን። ለማንኛውም ድምጼ የዘማሪ አይደለም ሰው። ስለዚህ ብቻ በቦታው በመገኘት ምክንያቴ ብዙ ነው እንደ ጸና ቀረ። እንዲሁም ሌሎች የፓስተር ተከስተ ጌትነት መዝሙሮችን እንዘምራለን፣ ጌታን በኃይል እናመልካለን። ተፈተን የምናመልክበት ጊዜ ይሆናል። ሁላችሁም በሰዓቱ ፏሽክ ብላችሁ ጌታን ለማምለክ በሰዓታችን ቀጠሮ አክብራችሁ እንድትገኙ ሲል ፓስተር ተከስተ ጌትነት መልእክቱን አስተላልፏል። እወዳችኋለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ አላደረጋችሁ በድጋሚ ላይክ እሱን ነው የምላችሁ። ይመቻችሁ። ሐዋርያው እስራኤል ዳንሳ እውነተኛ ሐዋርያ ነውን ወይስ አይደለም? ሐዋርያው እስራኤል ዳንሳና ዶክተር ፓስተር ተስፋሁን ሙሉ ዓለም ምን አገናኛቸው? ለእነዚህና ለሌሎች ጥያቄዎች
መልስ ለማግኘት ይህን ቪዲዮ እስከመጨረሻው ማየት ግዴታ ነው። አስቀድማችሁ ይህን ቪዲዮን ላይክ በማድረግ ቤቱን ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንድትጀምሩ ተጠይቃችኋለሁ። እሺ የዩቲዩብ ቤተሰቦች ሐዋርያው እስራኤል ዳንሳ እውነተኛ ሐዋርያ ነው ወይንስ ደግሞ አይደለም ለሚለው ጥያቄ መልስ ለማግኘት ይህን ቪዲዮ መከታተል አስፈላጊ ነው። ስለዚህ ይህን ቪዲዮ እንድትከታተሉ አስቀድሜ በአክብሮት እጠይቃችኋለሁ። እንዳትቸኩሉ ይህን ቪዲዮ እስከመጨረሻ በማየት እውነተኛ ነው ወይስ አይደለም ለሚሉት እያንዳንዱ ጥያቄዎች መልስ የምታገኙ ይመስለኛል። እኔ መልስ ስላገኘሁበት ነውና ቪዲዮን እንከታተለው። ከዛ በኋላ እኔ ደግሞ የግል ሀሳብ አስተያየቴን ሰጥቼ የእናንተ የሆናችሁ የሰማችሁን ሀሳብና አስተያየት ኮሜንት ሴክሽን ታስቀምጡልኛላችሁ። ይመቻችሁ። አሜን። ንጉስ ይሆናል። አሜን። ያው ንጉስ ማለት በጸጋ ብዙ ብቻ አይደለም፣ የአገር መሪ ሆኖ ይሾማል። አሜን። ያው በጌታ ፊት ሰምቻለሁ። የሰማችሁ ነው። እኔ የቆምኩ ማለት ነው በጸጋና ወይ ማለት ነው እንዲህ ነው ያለኝ ንጉስ የአገር መሪ ሆኖ የራሱ ተመርጦ አሜን በጸጋ በክብር ያገለግላል። አሜን። እጅግ በጣም ማለት ነው የዘመኑ ዮሴፍ ነው። አሜን። ያን ብቻ አይደለም የብዙ ሰዎች ምርኮ በእሱ ይመለሳል። አሜን። አንተ እስከ ዛሬ አንተ እድሜ አለ ስሚ እንኳን የሚወጣው ባንተ ሳይሆን በእሱ ስም ይወጣል። አሜን። ቤቴ ባህል ይከበራል። ይሄ ነው ጌታ ያለኝ። ዓለም ሰጠው አለኝ። አንድ ከተማ አይደለም የአንድ ቦታ አይደለም፣ በዓለም ላይ ታላቅ ሰው አደርጋለሁ። አሜን። ታያለ በቅርብ ጊዜያቶች ውስጥ ማነው በሁሉ ሶሻል ሚዲያ ላይ ማነው ስሙ ይገናል። አሜን። አንዳንድ ጊዜ ሰዎች ነብይ ሲሆን ማነው የግማሹ ይመታ ግማሹ ሰው ሲቀበል ግማሹ አይቀበልም። እሱን የሚጠላ ሰው አይኖርም። አሜን። ኢየሱስ ጌታ ነው። ያው አንድ ላይ ሆናችሁ ማለት ነው አሁን የሱ ብቻ ነገር ነው ማለት ነው እጅግ በጣም ከባድ የሆነ የፈውስና እጅግ በጣም ተሰውሮ ያለው መስራት የምታይበት እይታ ይሰጣል። አሜን። ያን ብቻ አይደለም ነቢያቶችን ሁሉ ሰብስበን ማለት ነው ትምህርት ታስተምራለህ። አሜን። አንድ ነቢይ አይደለም ሁለቱም አይደለም ነቢያቶቹ ማለት ነው ለዞን ታውቃለህ እጅግ በጣም ከብዙ ቦታ ማለት ነው ትምህርት ተብሎ ማለት ነው ሰዎች መጥቶ ባንተ ስር የመርቶች አየም በቀለም ትምህርት ካንተ ያደጉ ታናሹ ትልቁ ሁሉም ማለት ነው ቁጭ ብሎ ይማራሉ። ጌታ እንዲህ ነው ያለኝ ይሄው በጌታ ፊት ከዛሬ ጀምሮ ልዩ ማስተዋል ይውቀት። አሜን። ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 2 ያለው እነዚህ ሰባት ዋና አሜን ከዚህ ቀድሞ ያገኛሉ። አሜን። ያን ብቻ አይደለም አንቺ ጸልየሽ የማንም ህይወት አይበላሽም። አንቺ ጸልየሽ የማን ታሪክ አይበላሽም። አሜን። ጌታ እንዲህ ነው ያለኝ የካሳ ጊዜ አደርግልሻለሁ። አንቺ ራስሽ በውስጥሽ ያለው ማለት ነው ያልተነካ ያልተበረዘ ትልቅ ጸጋ ነው የማየው። አንቺ ነቢይ ነሽ። አሜን። የሰማሽ ነው በውስጥሽ ትልቅ ጸጋ ነው ያለው ገና ያልተጀመረ ማለት ነው ቁጭ ያለ ማለት ነው። ከዛሬ ጀምሮ በጌታ በኢየሱስም ይህ ምንጭ እንዲሄድ ቦይ ከፈትኩልሽ። አሜን። በትንሳኤው ኃይል ወደ ዋናው ምንጭ ይሄድልሽ። አሜን። እጅግ በጣም በርታ። ጌታ ካንተ ጋር ነው። ብዙ መጽሐፍ እንደዚህ ተደርድሮ ነው ብዙ ማለት ነው ከምን በላይ ማለት ነው ላይብረሪ ይሁን የአንድ ሰው ቤት ይሁን አይታወቅም። እሺ ቪዲዮን እንደተከታተላችሁት ነው። እኔ እንግዲህ የራሴን የግል ሐሳብና አስተያየት ልስጣችሁ። ሐዋርያው እስራኤል ዳንሳና ዶክተር ፓስተር ተስፋሁን ሙሉ ዓለምን ምን አገናኛቸው ለሚለው ጥያቄ እንግዲህ በቪዲዮ መልስ እንዳገኛችሁ እርግጠኛ ነኝ። ይሄ ቪዲዮ እንግዲህ የተለቀቀው ዩቲዩብ ላይ እንኳን ከተጫነ ኦልሞስት 7 ዓመታት አካባቢ ደርሶታል። አይ ቲንክ እርግጠኛ ባልሆንም 2011 አካባቢ ተቆስተው ከ2011 ጀምሮ ስንቆጥረው ወደ 6-7 ዓመታት አካባቢ ሆኖታል ማለት ነው። እንግዲህ ዶክተር ፓስተር ተስፋሁን ሙሉ ዓለም ደግሞ ከ6 ዓመት በፊት አሁን የሚያገለግልበት ክራይስት ሚሽን ቸርች ወይ ነው ቤተክርስቲያን እንዳልተተከለች ሁላችንም የምናውቀው ሀቅ ነው። ከቅርብ ጊዜ ወዲህ ተተክላ እጅግ በጣም በኢትዮጵያ የወንጌል አማኞች ዘንድ ትኩረትን ያገኘች በጣም ትልቅ የሆነች እግዚአብሔር በብዙ ነገር እየባረካትና እያሰፋት ያለች ቤተክርስቲያን ነች። እቺ ቤተክርስቲያን ከመተከሏ ከዓመታት በፊት ሐዋርያው እስራኤል ዳንሳ እንዲህ ባለው ሁኔታ ለፓስተር ተስፋሁን ሙሉ ዓለም መልእክት እንዳስተላለፈ ቪዲዮ ላይ ታችሁታል። ከመድረኩ ጀርባ እንዳያችሁት እዚህ ጋር እንደምትመለከቱት በብላክ 2011 ይላል። የተሳሳተ መረጃ ነው እንዳትሉ እንኳን ይህ ቪዲዮ ወይም ደግሞ ይሄኛው አገልግሎት የተካሄደው 2011 ላይ ነው። 2011 ማለት ከ6 ዓመት በፊት ማለት ነው። 2006-7 ዓመት አካባቢ ነው 2017 ላይ ያለነው በእኛ አቆጣጠር እና ሐዋርያው እስራኤል ዳንሳ እውነተኛ ሐዋርያ ነው ከሚሉት ወገን ውስጥ ነኝ እኔ። ይህን ስላችሁ በመላምት አይደለም። ሐዋርያው እስራኤል ዳንሳ ጋር በጣም በብዙ ጊዜ በተደጋጋሚ ሄጃለሁ። በጣም ብዙ ፕሮግራሞችን ተካፍያለሁ። በገስት ሃውስም በቤተክርስቲያን አዳራሽ ውስጥም በእያንዳንዱ ሁኔታ ውስጥ በብዙ ችግርና በብዙ ህመም ውስጥ በብዙ ስቃዮች ውስጥ ሄጄ እዛ መልስ አግኝቻለሁ። በጣም
ከምወዳቸውና ከማከብራቸው ለኢትዮጵያ በረከቶች ናቸው ብዬ ከማምናቸው ሰዎች መሃል አንዱ ነው ሐዋርያው እስራኤል ዳንሳ። ሐዋርያው እስራኤል ዳንሳ ጋር ሄጄ በጣም ብዙ ነገሮች ተደርገውልኛል። በጣም ብዙ እሱ ተናገራቸው ነገሮች በህይወቴ የሆኑ ነገሮች አሉ። እሱን እንግዲህ በሌላ ጊዜ በሌላ ቪዲዮ ምስክርነት የምሰጥ ይሆናል። ሐዋርያው እስራኤል ዳንሳ በጣም ብዙ ጊዜ በጣም ብዙ ሐሳብና ሴቶች ሲነሱ አያለው። የኢትዮጵያ ቤተክርስቲያናት ህብረት ፓስተር ጻዲቁ አብዶ የሚመራው ህብረት ማለት ነው። በጣም በዚህ አጋጣሚ ፓስተር ጻዲቁ አብዶ በጣም እምወዳቸው እማከብራቸው ጌታን ለምድራችን በረከት አድርጎ የሰጣቸው አባት ናቸው። እሳቸው የሚመሩት የኢትዮጵያ ቤተክርስቲያናት ህብረት ከዓመታት በፊት ሐዋርያው እስራኤል ዳንሳ ሐሰተኛ ሐዋርያ ነው ወይም ደግሞ ሐሰተኛ ነብይ ነው በማለት ከሶት ነበር። እንግዲህ አሁን ላይ ደግሞ የኢትዮጵያ ቤተክርስቲያናት ህብረት ከዶክተር ፓስተር ተስፋውን ሙሉ ዓለም ጋር አብሮ እየሰራ ይገኛል። ወይም ደግሞ ባለፈው የተካሄደውን በትላንትና ወዲያ አካባቢ በ6 የተካሄደውን የዲሊንግ ኮንሰርት ቤተክርስቲያኒቱ ሳፖርት እንዳደረገች የሚታወቅ ነገር ነው። በዛ እነ ፓስተር ጻዲቁ አብዶ እንግዲህ እንዲሁም ሌሎችም ያን ፕሮግራም እንድንገኝ ሲጋብዙ ነበር። ፓስተር ተስፋውን ሙሉ ዓለም ይህን ቤተክርስቲያን ከመትከሉ በፊት የተቀባው ማጋ ነው የሚለው ነገር ለማየት ወደ ኋላ ስንመለስ ሐዋርያው እስራኤል ዳንሳ የተቀባው። ሐዋርያው እስራኤል ዳንሳ ማለት ደግሞ እንደ ፓስተር ጻዲቁ አብዶ የማይቀበሉት ሐዋርያ ነው። ይሄ ጉዳይ እንዴት ነው? ፓስተር ተስፋውን ሙሉ ዓለም ተቀበለው ሐዋርያው እስራኤል ዳንሳን አለመቀበል በምን አንግል ይታያል የሚለው ነገር በጣም አሳሳቢ ደረጃ ነው። ከዚህ በፊት ምናልባት አላውቅም ሐዋርያው እስራኤል ዳንሳ ከመገኘቱ በፊት በትንሽ የእንትኖች ምናምን ሊያገለግል ይችላል ፓስተር ተስፋውን አይዶ ነው እሱን አላጣራውም። እንግዲህ ነገር ግን ሐዋርያው እስራኤል ዳንሳ ይህን ትንቢት ከተናገረ በኋላ ስለ ልጁ ኢቭን ቪዲዮን በልብ ብላችሁ ካዳመጣችሁት ስለ ልጁ ነው ስፔሻሊ በጣም የተናገረው። ብዙ ጊዜ ሌሎችን እኛን ጨምሮ አለ ግማሹ ሲቀበል ግማሹ አይቀበልም፣ ግን አንተንና ያንተን ልጅ የማይቀበላቸው አይኖርም፣ ሁሉም ይቀበላቸዋል ሲል ተናግሮ ነበር። ከዚህ አንፃር ሐዋርያው እስራኤል ዳንሳ የተናገራቸው ትንቢቶች እያንዳንዱ በዚህ ሰው ህይወት ተፈጽሟል። እኔ በራሴ አስተሳሰብና በራሴ አመለካከት ሐዋርያው እስራኤል ዳንሳ እውነተኛ ሐዋርያ ነው። ጂሰስ ወንደርፉል ዓለም አቀፍ ቤተክርስቲያን እውነተኛ ቤተክርስቲያን ነች፣ ክርስቶስን የምትሰብክ ቤተክርስቲያን ነች ብዬ አምናለሁ። እናንተ ምን ትላላችሁ? ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ለማስቀመጥ አትርሱ። ስለ ሁሉም እናመሰግናለን። እዚህ ድረስ ተከታተላችሁ ስለመጣችሁ ወዳችኋለሁ። ክበሩልኝ። ሰላም፣ እንዴት አላችሁ? ሰሞኑኛውን አጨቃጫቂ ነው የአርቲስት ሰገን ይፍጠር የሃይማኖት ጉዳይ ይዤላችሁ ቀርቤያለሁ። እውነተኛና ትክክለኛ መረጃ ይዤላችሁ መጥቻለሁ። ስለዚህ አስቀድማችሁ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ በማድረግ ብትጀምሩ እኔንም ማበረታታት ስለሚሆን ብታደርጉ በጣም ደስ ይለኛል። ደግሞ ምን ስለምታደርጉ እጅግ አድርጌ አመሰግናለሁ። ቤቱን ሰብስክራይብ ቪዲዮን ደግሞ ላይክ አድርጋችሁ እዚህ ድረስ እንደመጣችሁ ባለሙሉ ተስፋ ነኝ። እነሆ እናንተ ሁሉ ካደረጋችሁ አይቀር እኔ ደግሞ ትክክለኛ መረጃውን ላደርሳችሁ። አርቲስት ሰገን ይፍጠር ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነትም ተመልሳለች ወይ የሚለው የብዙዎቻችሁ ጥያቄ ነው። ምክንያቱም ደግሞ ሰሞኑን ሶሻል ሚዲያ ላይ ሲናፈሱ ያሉ መረጃዎች ስላሉ ማለት ነው። ይህ ነገር እውነት ነው ወይስ አይደለም፣ በየትኛው አንግልስ እውነት ነው፣ በየትኛው አንግልስ እውነት አይደለም የሚለው ነገሮችን አጣርቼ እኔ ወንድማችሁ ትክክለኛ መረጃ ይዤላችሁ መጥቻለሁ። እንደተለመደው ቤቱን ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ ካላደረጋችሁ ላይክ በማድረግ እኔ እንድታበረታቱኝ ስለጠይቃችኋለሁ። አርቲስት ሰገን ይፍጠር ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልሳለች የሚለው ጥያቄ አልተመለሰችም። አርቲስት ሰገን ይፍጠር በሚል የተከፈተው ከ50,000 በላይ ፎሎወርስ ያለው አካውንት ፌክ አካውንት መሆኑን አረጋግጫለሁ። ለዚህም ደግሞ ሰሞኑን እሷ በሶሻል ሚዲያ እንዲህ ስትል አጋርታለች። የተነካሁበት የቀመስኩት የክርስቶስ ፍቅር ሁሉን አስቶኛል። እንድንወልድ ያደረገኝ እንደ እምነት አባቶቼ ዛሬ ልተረክለት። ለእኔ ህይወት ክርስቶስ ነው። ለአንተ ህይወት ማን ነው? ለአንቺ ህይወት ማን ነው? ተውት እኔ ልመልስ። የቃሪያኖ ጀግና ኢየሱስ ጌታ ነው፣ ዓለም ሁሉ ይስማ፣ መዳን ኢየሱስ ነው ስትል ተናግራለች። እንግዲህ ከዚህ መረጃ ተነስቼ አርቲስት ሰገን ይፍጠር እምነቷን እንዳልቀየረች አረጋግጫለሁ። ይህም ብቻ አይደለም፣ በቲክቶክ አካውንቷ ባዮ ላይ እንዲህ ስትል አስነብባለች። በስሜ የተከፈቱ ብዙ የቲክቶክ አካውንቶች አሉ፣ ግን ይሄ የኔ ትክክለኛ አካውንት ነው። ከዚህ ውጪ የምታዩት እኔን አይወክልም። ስለዚህ ይህ ማለት ሰገን ይፍጠር ሃይማኖትን ቀይራለች፣ ነጠላ ስላለበስኩ ነው ቪዲዮ እየቀረጽኩ ያሉት፣ ውጪ ስለሆንኩ ነው፣ ቤት ስለሆንኩ ነው የሚፖስቱ ቪዲዮዎች ከእውነት የራቁ መሆኑን አረጋግጫለሁ። ይህም ብቻ አይደለም፣ አርቲስት ሰገን ይፍጠር በኢንስታግራም አካውንቷም ይህንን መልእክት አጋርታለች። ቀደም ያነበብኩላችሁ ወይ ደግሞ ብደግም ደስ የሚል ቃል ነው፣ ብደግምላችሁ ደስ ይላል። የተነካሁበት የቀመጥኩት የክርስቶስ ፍቅር ሁሉን አስቶኛል። እንድኖርለት ያደረገኝ እንደ እምነት አባቶቼ ዛሬ ልተረክለት። ለእኔ ህይወት ክርስቶስ ነው። ለአንተ ህይወት ማን ነው? ለአንቺ ህይወት ማን ነው? ተውት እኔ ልመልስ። የቀራንዮ ጀግና ኢየሱስ ጌታ ነው፣ ዓለም ሁሉ ይስማ፣ መዳን ኢየሱስ ነው ስትላት ነው ባለች። እጅግ በጣም ደስ የሚልና ልብ የሚነካ መልእክት አስተላልፋለች። እውነቷን ነው። መዳን ኢየሱስ ነው። ከኢየሱስ ውጪ ህይወት፣ ከኢየሱስ ውጪ መንገድ ማንም የለም። ማንም እኔ መንገድ ነኝ ሲል የተናገረ የለም። እስከ ዛሬም ከዚህ በፊትም የተናገረ የለም፣ ወደፊትም አይኖርም። በመጽሐፍ ቅዱሳችን በግልጽ የተናገረው ኢየሱስ ክርስቶስ እኔ ህይወትም መንገድም እኔ ነኝ ያለው ኢየሱስ ብቻ ነው። ስለዚህ መዳን ኢየሱስ ነው እያልኩ እኔ መልእክት ያስተላልፋለሁ። ይህ መልእክት የአርቲስት ሰገን ይፍጠር ብቻ ሳይሆን የኔ የወንድማችሁ ናዝራዊም ጭምር ነው። እወዳችኋለሁ። ተባረኩልኝ።